ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ። እሱን ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? እሺ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድነው? እኔ ልቸገር? እኔ ልጆት ልቸገር? ምንድነው? ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና 5 እህቶቿ። ልክ ነው። 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት ያው ጋሼ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቋት 1.5 ያንተ ነው። አካፍላለሁ። ብቻዬን ማልበላም። ሀያል ገንዘብ ነው፣ ብርታት ገንዘብ ነው። ተስማማ? ትተዋታለህ? ትውት የኔ አባት አሁን እንዴ ጠርተህ ንገራት። መጀመሪያ ንገራት። ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ላይ ነው ፍቅር። ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። እና አባዬ ምን ማለት ነው? አልሆንሽም። አልሆንሽም ተይ። አልሆንሽም። ምን ነው የምትይው? አባትሽን አሰሚያቸውም ነው። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው። በቃሽ። አልፈልግሽም። የኔ ልጅ ዝርያቸው በመጥፋት ላይ የሚገኙ 2 ምርጥ ያራዳ ልጆች ተተኪቶ ላይ ምንድነው? አባዬ ቤት ሳስታችሁ ነው? ኧረ በስተርጅና ምንድነው? ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። ካብራካችን ከፍሎ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ አናረጅም እኛ እንዴት ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም። ይኸውልህ እኔና 100 አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ላይ ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅሉ። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጡት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። 100 አለቃ ምንድነው? ሱሪስ ባሻ መለመለኝ ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር እኔ ነኛውን የፈጠና ድንጅ የበላችሁ። ይኸው ጃኬት 100 አለቃ ሱሪው ይኸው ይችላል። ኧረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁማ? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ።
እናንተ የውሻ እሩን ይዤዋለሁ ባሻ በለው። አረፍቴ ነው ምንድነው አባዬ? ምን አግኝቶ አማረበት አሎ ምን አገባኝ ያሉትን ይበሉ። አንቺ ምንድነው ስጋ ቅባት ምናምን በልተሸተኪም እንዴ? ወዝቦዙልሽ ማኔ እኔ እኮ ገዚ ቅባት የሀገር ኩራት እኮ ነኝ። የአንድ ዱለት አጣ እንደዚህ ቆምኩ። ስሚኝ እዚህ ጋር ቆመ ማለት ነው ኃላፊ አግዳሚ በቅፈላ አሰለቸው ነው የምልሽ። በዚህ ጋር አንድ ሰው አያልፍም እኮ እኔ እንኳንም ሐምሌና ነሐሴ እዚህ ሰፈራሉ አልፉም እነሱ ይወጣ አልፉም። ይሄ ካለ አጠገብ ምንድነው ዶሮ ወጥ በልተ እንደዚህ የምለፈልፈው? አረ እንዳይደብ በእናትህ ጭራሽ ቢረበኝ ማን አየበት እሱ ነዛለው። አይ ዝም ብሎ ዶሮ ይበላው ደግሞ እንዳይመስልህ። ስሚኝ የኛ ዶሮ ጎንደር ዩኒቨርሲቲ ነው ዲግሪውን በማዕረግ የጫነው። የነዚህ ዶሮ እኮ ፈረዘኛው ራሱ አያ ነበር ሲጋልብ የነበረው እንዴ ያለ ዶሮ። በእናትህ የኛን ዶሮማ አይተኸዋል እኮ እንዴ? አይቼዋለሁ። ስሚኝ ዶሮ ሊገዛ 2 ሜትር ገመድ ዱላና ከሁለት ሰው ጋር ነው ሄደው ከዛ ገዝቶ አስሮ ይዟት የመጣት ዶሮ ማለት ቢለቃት ራሱ የትም አትሄድም። አስበው በግ ቢገዛ መሳሪያ ነው ይዞ የሚሄደው። እኔ እኮ ቅርጫ ገባው አይደል? እሱ ግን ቅርጫት ነው ይዞ የገባው። ቆሻሻ መጣ የለም ለምን አጥንት ምናምን ልንጥልበት ነው እንዴ? አጥንት አንተ ከጥንት ጀምሮ አይታጣቅም። ስሚ ሰፈር ውስጥ ራሱ ማለት ነው ተሬ ድመት ነው የሚሉ እዚህ ግን በስር ይዋለ የሰፈር ሰው ባለ እንደሚለን ታውቃለህ? ተሬ ከፈለ ገዜ ከፈለ እኮ ነው የሚሉን እኮ። ማን ያለው ያለውንማ ታውቀዋለህ። አሁን ቀሉን ተወውና ማለት ነው ስራ ላስቀጥር። ይኸውልህ ሬስቶራንት ነው። እዛ ሬስቶራንቱ ደግሞ የሆነ ሼፍ አለ። ምግብ ምናምን ሲሰራ ሲሊንደር ስቶቭ ምናምን አይመቸውም፣ በክሰል ነው የሚመቸው። ያንተ ስራ ምንድነው? ክሰል አቀጣጥለ ቀድሞ ማራገብ ነው። ምሳ ራሱ ሰው ነው የሚያጎርስ። ከማራገብ አንተ አታርፍም። ትሰራለህ እንደሱ አይነት ስራ። እሱ ነው ራስህ ስራ። ይኸው ንቀቱን እዚህ ጋር ቆሞ ይሄ የግንብን ሽላሊት በቃ ብቻ ይመያጁ። አሁን ደግሞ ገብቼ ጥብስ በቆጮ በልቼ ደግሞ እመጣለሁ። አየህ ጠብቂ ብራዘሪ ወይኔ ኤርትራ ያቸው እናት አንዴ እናቁምና ከመስቀፍ አረሳት ይደብን። ኧረ በእናትህ በእናትህ ገብተን ማረፍ እኮ ነው ያለብን እኮ። እንዴ እንኳን ጂውሰድ ሽልማት እኮ ጀስት ሽልማት ነው። እሺ ታዲያ ምንድን ነው የምትፈልገው? Okay, Kermit. አለብስ እንዴ? እኔ መሰለ ልብስማ ለአመት በዓል ነው የምለብሰው። ባንቻይ ይሁን ውጣ ጅል ጥያቄ መመለሻ እንዳታጣ ድርጅቱንና ስራዬን ብዬ ነው። አትሰውኝ ነገር ያለ አንተ ከበርቲ ሰገጤ እየተጫወተን እየተሳቀን ለጨዋታ ለቀልድ ነው ያደረኩት። ሆና ስላልተማርክ ማይም ስለሆንክ ትጫወታለህ። ከበደ የፍሪጅና የቤት እቃ ውስጥ ጥገና። ትክክል ነሽ። ከበደውሽ ነን ሁለታችሁ ናችሁ። ማይ አንተ መሪ ሲሻወደሽ አይደል? ይኸውልሽ ክብሩን ደረጃውን የጠበቀ ጥራቱን የጠበቀ ማይም ነው። መሪ የሚያዙን አትይ። ይኸውልሽ እኔ ነኝ ቴክኒካል ነገሮች የተማርኩ ምናምን ነኝ። ግሬድ 3 ድሮፕ አውት ነው። እንግሊሽ ይታይሽ ከሶስተኛ ክፍል ያቋረጠ መንጃ ፍቃድ ማውጣት ተጠቀሙ። አሁን ባስ ብዬ ራሴ መንጃ ፍቃድ አውጥቼ ስራ ቦታ ምናምን የተለያዩ ቦታ ስጠራ ራሴ መንዳት ልጀምር ነው። ይሄ ልጅ ጎዳና ወደቀ ማለት አይደል? እና አህያ ነው መሪ ያዛ አህያ ነው። ሸወደሽ። እሺ ምንድነው ምን የተበላሸብሽ? ፍሪጅና ቦይለር ነበር ያስቸገረኝ። ፍሪጅና ቦይለር በጣም ጥሩ። ፍሪጅ ስትይ ምን አስታውሽን? ከሳምንት በፊት አንድ ትልቅ ሆቴል ፍሪጅ ሰርተን ነበር። ምን እንዲያጋጥመን ጥሩ ነው። ከሳምንት በኋላ አልከሰሱ ነው። ለምን
እላፊ እያቀዘቀዘ በ30 ሰከንድ ውስጥ ቢሮዎቹ እየፈነዱ ውስጥ ደስ ይላል። ማሞቂያ እዛው ሰራላችሁ ለሆቴሏ ባለቤት ወይንሸት ትባላለች። ማሞቂያዋን ከሰራውላት በኋላ ትክዛለች። ሰርቼ ልወጣ ስል ምን አለ ይሄን ማሞቂያ ፊክስ እንደተደረገ የቀዘቀዘው ትዳሬ ቢሞቃለች። እኔ ደግሞ አስታራቂ አይደለሁም። ከባሏ ጋር ላስታረቃት አልቻልኩም። በባሏ ቦታ ገብቼ አሞኩኝ ነው ማለት ነው። እንሰራ ኤክስትራ አገልግሎት ምናምን እንደ ግዴታችን ነው። እኔ ደግሞ የሚቀዘቅዝም የሚሞቅም ታደርግልኝ በእውነት እና ከማሞቂያው በፊት እሺ እኛ እንሞቅ ያድራል በላቸው። ይኸውልህ እጅ ያቀሳስራለሁ። ደሞዝ የለም በዚህ ወር ታያለህ። ጉተማ አንዴ ተመቶ ብሎ በዛው ቀራ ያልጅ እኔ ምን ላድርግ? ልጁ ድንጋይ ነው፣ ምንም አይሰማ። እንደሱ ማንም ይሄን ሰፈር ያስተፈረኝ ነው። ልክ ነህ። እኔ አሁን እጅ ምን ይሞክራል? ማነሽ? ማነው? እዛ ትልቅ ውድድር እየጠበቀ አንተ ስተጋጥማ ባክታኝ። በዚህ ወቅት ምክንያት ምን አለ አንተ ብላ ታውቃለህ? የትላንትና ውጥቀት የዛሬ መሰናክል ሊሆን አይገባም። ትላንት ታሪክ ነው፣ ዛሬ ደግሞ ስጦታ ነው፣ ነገ ደግሞ አይታወቅም፣ ምስጢር ነው። አንተ ተሸናፊ አይደለም። ያንተ መዳረሻ ተራራው ጫፍ ላይ ነው። ተራራው ስም የለውም፣ ብቻ ተራራ ነው። መገናኘት ያለብኝ ጫፍ ላይ ነው። I got 100 on my dash, got 200 in my trunk. Name in the grab bags, put my Bible in the trunk. Taco vodka on the top of my binocular. How can I make them popular? Popular when I want. See, I'm living with anxiety, ducking that sobriety, fucking up the system. I ain't fucking with society. Justice ain't free, that's what justice ain't me. So I justify his name on the obituary. Why you wanna see a good man with a broken heart? Once upon a time I used to go to church and talk to God. ተማመን ባለው ጊዜ የለንም። በአንድ ዙር ዘርረ ጨርሰው። የምታምኑ አምላክ ጸልይ። በተረፈ እግዚአብሔር ይከተል ግባ። Why would I ever trip on my spot when I earned it? Y'all lacking discernment. They probably gonna talk about tonight at the next sermon. Different things you do it on purpose. To me, I do it for a purpose. As long as I'm up, that it's never your turn in. Look, they must have forgot that I'm my daddy's son. After then, they have to run. Okay, you had to run. Man, it's the difference between who got it and who won it. They rather count me out than count me in. አንተማን ምንም ገፋት ነው። በልብ ጸልይ። እየጸለይክ ስላልሆነ ነው። ቀላል ነው። እንኳን እና ተራራት ይመታል አንተ። ዋት ድንጋይ ወደ ቶብ ይሻላል። I got 100 on my dash, got 200 in my trunk. Name in the grab bags, put my Bible in the trunk. Like a fire on the top of my binocular trunk. How can I make them popular? Popular when I want. See, I'm living with anxiety, ducking that sobriety, fucking up the system. I ain't fucking with society. Justice ain't free, that's what justice ain't. ዳዲ ጋሺ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ። እሱን ማውራው ነገር ምን ነው ጋሺ? ና የኔ ሰላም አይደል? እሺ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድነው? እኔ ልቸገር? እኔ ልጆት ልቸገር? ምንድነው? ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው። ከና 5 እህቶቿ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጁና ተዋት ያው ጋሺ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው። አካፍላለሁ። ብቻዬን ማን በላም። ሀያል ገንዘብ ነው፣ ብርታት ገንዘብ ነው።
ትተዋታለህ? ትውት ነው ያባታው እንዴ? ጠርተህ ንገራት መጀመሪያ ንገራት። ሜሮን ገዛኸኝ ዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ነው ፍቅር። ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሜት ይሄ ልጅ አይሆንሽም ተይው። እና አባዬ ምን ማለት ነው? አልሆንሽም ከሮቀን አይደል? አልሆንሽም ተይ አልሆንሽም። ምን ነው የምትይው? አባትሽን አሰሚያቸውም ነው ምንድነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ሰሚያቸው ነው በቃሽ። አልፈልግሽም የኔ ልጅ በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ፣ የት አባህ አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነሽ ብራዘር? የሙሉ ለሰ ከታ ቤት አለኝ ብላችሁ እንዳትመጡ አትምጡ። አሁን ኑ እንዴ! ኧረ ምንድነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህና ዋሉ ባሽዬ። ይሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመች አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪ። መስፈርትሽ ምንድን ነው? አንቺ ለትዳር የወንድ ምርጫሽ? የሌሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ካንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠህ ብትመጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ፣ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ። እሱ ገፋ አረጋ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። እሺ የፈጠነ 100 አለቃንም ጠራልኝና ዝም ብዬ የትራይ ሲብስ ልግባባችሁ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ። ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያስፋፋው? ባሻ ምንድን ነው? ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በላ አውልቀው። ሸካ አድርጌው ልጅ። ኧረ ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል። ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም። ኧረ አለኝ ባሻ። ና 2 ወንድ አሰዳቢ ና። ኦ ማይ ጋድ ዲስጋስቲንግ። እናንተ ውሾች እኔ ላይ አራዳ ልትሆኑ። እኔ ነኝ የወለድኳችሁ አባቴ ነኝ እንዴ? ተሺ ኧረ አባዬ ገለጠለው። ኧረ ስራው ተጠናቋል። ደህና ዋል ባሻ። ምንድነው ሳሩኛ አጨዳ ነው እንደ ገባ? ተረጋጉ። ወይ ደግሞ ማጭድ ይስጡንና ታኬታችን ላይ አስራ ነው እንጮት። ሲጀመር ሜዳው እኮ አጋድሏል እኮ አይደል? እኛ ዳገት እነሱ ቁልቁለት ነው ስንጮት የነበር። እኛ የመታነው ኳስ እኮ ማንም ሳይነካው ተመልሶ መጥቶ ራሳችን ላይ ገብቶብን። ምን? አዎ እንደምታየው ፀሐይ ነው። አራጋቢው ሞቁት ለራሱ ባራገበ ቁጥር ዳኛው ኦፍሳይድ ሲነፋብን ነበር። እናቱ ችግር የለውም። ምን ያልስ ከኮርና የገባብንን ጎል ራሱ አይቷል። አራጋቢ ያሻማው ዳኛው ነው በቴስታ ገጭታ ገባው። ለምንድን ነው እሱስ ማይሻሩ? ግን እኮ 7-2 ተሸንፎ አንድ ጎል ቢሻሩበት ምንም ለውጥ አይመጣም። ያመጣል። ለምንድን ነው የማያመጣው? ሊጎር የተሰጠብን እንኳን ሳይቷል። ተጫዋቹ ራሱ የታኬተው ክር ተፈቶ ራሱን ጠልፎ ጥሎ ነው ከ8 ፔናልቲ የተሰጠብን። ፔናልቲውን ሲያስቆጥር ራሱ እኮ ተዋላለም እኮ አይደል? ለምንድን ነው እሱስ ማይታየው? ሲጀመር የኛ ጎል ሰፊ ነው። እነሱ በመቱ ቁጥር ይገባል። እኛ በመታን ቁጥር ግን አንግል ነው ሲገጭ የነበረው። ስንት ተጫዋች ነው የኔ አንግል ያጋጨው? አሁን እኮ እነዛ አንግል ያጋጩት ተጫዋቾች ራስ ሊበሉ ይሏል ባጋጩት ማለት ነው። አንዱን ተጫዋች ራሱ ተነስታማ ሙቅ ልቀይር ስለው አሁን አጋጭተው ሊበሉ ራት ሄዷል ያልኩ ተጫዋቾች የሉ የነሱን ራት ነው አማሙቆ ያቀረበላቸው። ደግሞ አንድ ተጫዋች አለቀልክ ኳስቷል። በረኛህም ቢሆን ምንም አይነት ኳስ አይደለም። በዚህ ላይ ምን አስተያየት አሉት? እሱ እንኳን ያ ተጫዋች የሳተበት ምክንያት ለኔ ነግሮኛል። ትላንትና ሰርጉ ነበር፣ ሚስት አግብቷል። እንኳን ደስ አለ በሉት። በዚህ አጋጣሚ ዛሬ ድጋሜ ካገባ ሚስቱ ትፈተዋለች። በረኛዬ ደግሞ ምንም አይነት ኳስ ያላዳነበት ምክንያት አሳብ ያጠመዱበትን መረብ አምጥተው ጎል የወጠረውለት ምንም አይነት ኳስ ያላዳነበት ምክንያት ያ ሰው ሽታ። በዛ ላይ የገጠምናቸው የሀገር ሽማግሌዎች ናቸው። አንድ ኳስ ብንመልስባቸው እኮ ይረግሙታል። እሱንም እኛ ለኛም ነው ጉዳቱ አይደል እንዴ? ግን ከቲሙ መባረሩት ደግሞ እርግጥ ሆኗል። በዛ ላይ ምን አይነት ስሜት ተሰሙት? እሱስ እውነት ነው። በቃ ተባረር ያለው ግን ሲጀመር እኔ ከዚህ ቲም ጋር ከዚህ በኋላ
መብራት ቢጠፋብኝ እንኳን አልቀጥልም። በቀጣይ ጊዜያት የተሻለ ቲም ይዤ በታክቲክ አንጬ በከተር ቀርጬ በጣም አሪፍ ስዕሎችን ስያ አውደሪ ላይ ማዘጋጀት ነው የምፈልገው። የኔ ሐሳብ እሱ። ጥሩ ሐሳብ። ማኔ አንድ 5 ብር ካለሽ እስቲ 5 ብር መመልሰው ማለት ነው። መመልሰው አሁን መልስላለሁ። የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ ያስፈልገን አያባቲ ትንሽ አሁን ይመልሳል። በነገራችን ላይ መሸኳ አንሄድም እንዴ? አንሄዳለን። ቆይ ልጁ መጥቶ ብሎ የለ እንዴ? በቃ እሺ፣ እኔ መሽቶብኛል። በቃ አሁን እኮ ይመጣል እኮ። አይ አንተ ጠብቀው ነው ልጅ። ኧረ በቃ እዛው ጠብቀኝ። ፊላ ምን ነው ብቻህን እዚህ ቁጭ ብለህ? ምን እባክሽ፣ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበቅኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ገንዘብ ያለው ያውጣ። ኧረ 5 ብር ይሄ ገትሮኝ ጠፋ። ገትረው እየቷሉ ጎረምሳው መጣ። መጣው። እንግዲህ ትንሽ አስቆምኩት መሰለኝ። አስቆምከኝ ብቻ። እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ። 5000 ብር ከባንክ 5000 አሁን ላውጣው። ምን ነው እርሷ አጭበርባሪ ነው እንደዚህ? ምን ነው መሰለኝ አጭበርባሪ። 5 ብር ነው የምፈልገው እኔ እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ነው የሰጠኝ። አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደሉ አረራ የሚያመልጡ መስሎ የትም ሮጥ አመልጡ። የማይገርም ሞተ እኔ ሮጠው ሊደርሱ የአካፋውን ትከፍላለህ አንተ። ግን ግድ የለም 70 ብር ጨረስኩ አይደለ? ከደሞዝ ይቆረጣል። አንተኛው ሲሚንቶን ጠጣው አሉ ደግሞ። እባካችሁ አብቃቁ። አለቃ ሰላም ና ሰላም ይደርሳል። ጨረስን እኮ ጨረስን ማለት እንዳትቀር ተብለህ ነበር ትናንትና። እንዴ ትናንትና እኮ በዓል እኮ ነው። እረፍት እኮ ነው። ትናንት በዓል አይደለ? እረፍት እኮ ነው አለቃ። አይዳህና ወጉ ላይ እኮ ጎበዝ ናችሁ ማለት በዓል ነበር ትናንት። እረፍት እኮ ነው አይደለ? አዎ ስማ፣ ለደሃ እረፍቱ ሞቱ ነው። ስትሞት አታርፍም። በዓል ምናምን ትላለህ። ለአንድ ቀን በላው ብለህ ሲነጋ የሚርባ አይመስልም። ይኸው መጣ ዛሬ። ሌላ ቀጠር ነው ግንበኛ። ሌላ በእኔ ቦታ ነው የተቀጠረው እንዴ አለቃ? ምን ማለት ነው እንዴ? ቢያንስ አንተ ደሃ ነህ እንዴ? ደሃ ላይ ትጨክናለህ እንዴ? እናትረዳም እንዴ? ይብላሉ። አገባኝ። እንደነቴን እኮ አልካድኩም። እኔ ደሃ ነኝ፣ አንተ ደሃ ነው። ሶስተኛው ማለት እንዴ አለቃ? እንዴ ምን ማለት ነው እንዴ? በዛ ላይ እኮ ባለቤቴ ዶሮ ወጥ ልካለች ለአለቃ ብላ። እውነት ምሳ ይሆናል ብላ እንዴ አለቃ? እኚ እናንተ ሰፈር ዩዝ እንድስሮቹ ይሄ ለእንቁላል ተብሎ የሚገዙት የፈረንጆቹ ፌካፌኩ ይሄ በማዳበሪያ በኬሚካል ያደጉት ብልታችሁ እኮ 6 ነው። እንዴት በቃችሁ እንዴ? አበሻ ዶሮ ተወደደ አይደለ? ይሄን ለኔ አልበለውም አለቃ አለቃ ችግር የለውም። የደሃ እረፍቱ ደግሞ በዓል ነው። ሳምንት ሙሉ ስራ ነው። ይቅርታ ታስቧል። ጆርናታሽ ላይ ጽፌልሻለሁ እንጂ እንዳታስቢው እንዴ ለኔ እንትና አለቃ እጅጌ ሙሉ እኮ ፓንት ነበረልህ እኮ እሱን ብትወስድ ይሻል ነበር። አልቆ ነው እንጂ አትሸሚዙ አንተ ላይ ነው በቃ ሄደችው። አሪፍ እኮ ነው ግን ምን እባክህ ቁልፎቹ ምንም አልተመቹም። ምንድነው ቁልፎቹ? እንዴ ዝም ብለህ ነው ሰደው። ካልተመቸ የዛሬ ሳምንት በጋን የሚቆለቡ ሸሚዞች ይገባሉ። በእነሱ ቀይረን ምን ደግሞ ያየው አይበቃኝም፣ ይሰፋኛል። በእናትህ ጥሩ ነው ታድግበታለህ። በዛ ላይ አሁን ፀሐይ ስለሆነ ነው ይኸውልህ እጁ ጉርድ የሆነው እንጂ ማታ ልክ ሲመሽ ሲጨልም ብርድ ሲመጣ አውቶማቲካሊ ነው እጁ እጅጌ ሙሉ ነው ግጥም የሚለው። በዛ ላይ ከለሩ ሰማያዊ ነው። ሰማይ ከሰማይ ጋር ይገናኛል። ሰማይ ምንድነው? ምድርን እቅፍ ድግፍ አድርጋ ያዘች ነች እንደ እናት ስለ ወዴት እሄዳለሁ? ይኸው መስመሩ የእናቱ ጅንጉርጉር ነው የዚህ ሸሚዝ። ኧረ እባክህ በዛ ላይ ይሄ ሸሚዝ ሲሰፋ ደምቷል። የሚታጠበው ፎቶ ቤት ነው። የሚተኮሰው በሽጉጥ ነው። በዛ ላይ ኪሱን ከልብህ ጋር ቅርብ አይደለ? በሸሚዙ ኪስ ማፍቀር ትችላለህ። እና ስፋቱ ነው ከ3 እስከ 5 ሴት ማፍቀር ይችላል። ይሄ ኪስ ለብቻው ልብ ጋር 6 ሊሆንልኝ ነው ማለት ነው። ታዲያ በዛ ላይ የሸሚዝ እንዳታወልቀው አንተ ላይ ነው ሄደው። ካወለቀው ከሄደበት ነው የሚመለሰው። እሺ ግን ምን አላባሽ የላትም አለ? ቆንጆ ቱታ አለው አላባሽ እንዴ? ሸሚዝ በቱታ አሁን እኮ ፋሽን ነው እኮ ሸሚዝ በቱታ። ከዛ ለቺኳ ይዘህ ተወርታ ካናደደች ሸሚዝን አውለቀ ፑሽ አፕህን መታ ማለት ነው። ወሰድኩ